የማዕከላዊ ኢትዮጵያ ክልል መንግስት ትምህርት ቢሮ በክልሉ የ8ኛ ክፍል የማህበራዊ ሳይንስ ፈተና ጥያቄ ላይ ለተፈጠረው ስህተት የእስልምና እምነት ተከታዮችን ይቅርታ ጠየቀ። የማዕከላዊ ኢትዮጵያ ክልል መንግስት ትምህርት ቢሮ በክልሉ የ8ኛ ክፍል የማህበራዊ ሳይንስ ፈተና ጥያቄ ቁጥር 17 ላይ የቀረበውን ቅሬታ መርምሮና አጣርቶ ቅሬታው ተገቢ መሆኑን በማረጋገጥ ይቅርታ ጠይቋል። በፈተናው ጥያቄ ቁጥር 17 እንዲሁም በቢና ዲ አማራጮች ውስጥ ሃይማኖትን የሚያንቋሽሽና ለተሻሻለ ህግ እውቅና የሚነፍግ አይነት ይዘት ያለው ሐሳብ ተካቷል የሚል ቅሬታ ሲቀርብ የነበረ ሲሆን ነጻነትና እኩልነት ፓርቲ የስልጤ ዞን ቅርንጫፍ ባወጣው መግለጫ ይህን አሳፋሪ ድርጊት አጥብቀን እናወግዛለን ብለዋል። ፓርቲው በገጹ ላይ ባወጣው የምስል መረጃ የፈተና ጥያቄው ክርስትና ከእስልምና የሚለየው በምንድነው የሚል ይዘት ያለው ጥያቄ መስፈሩን መመልከት ተችሏል። በሀገሪቱ የጸደቀውን የብዝሃ ሃይማኖት ህጋዊነት የሚክድ አማራጭ መካተቱም የፈተና አዘጋጆች የህግ ማሻሻያውን ያልተቀበሉ ወይም ያልተዋጠላቸው መሆኑን ያሳያል ያለው መግለጫው የክልሉ ትምህርት ቢሮ አስፈላጊውን ማስተካከያ እንዲያደርግና ይህንን ችግር በፈጠሩ አካላት ላይ አስተማሪ የእርምት እርምጃ እንዲወስድ አሳስቦ ነበር። ለተፈጠረው ስህተት ይቅርታ የጠየቀው ቢሮ የተዘጋጀው ፈተና ላይ የእስልምና እምነትን የሚያጎድፍ መሆኑን በመግለጽ የእምነቱ ተከታዮች ቅሬታቸውን በተለያየ መንገድ ሲገልጹም እንደነበር አስታውቋል። የቀረበውን ቅሬታ መርምሮና አጣርቶ ቅሬታው ተገቢ መሆኑን ያስታወቀው ቢሮ ይህንን ተከትሎም ውሳኔዎችን ማሳለፉን ገልጿል። ቢሮው ይህንን ስህተት በሰሩ ፈተና አዘጋጆች ላይ አስፈላጊውን እርምጃ መውሰዱንም አስታውቋል። በተጨማሪም የ2017 ትምህርት ዘመን የ8ኛ ክፍል ክልል አቀፍ የማህበራዊ ሳይንስ ፈተና ጥያቄ ቁጥር 17 በይፋ መሰረዙንም አክሏል። ተመሳሳይ ስህተት እንዳይፈጠር አበክሮ እንደሚሰራም ቢሮ አክሎ ገልጿል።